አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ የተወደዳችሁ ውድ የኔ ፋሚሊዎች እንዴት ውላችኋል? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ከኔ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። ከእናንተስ ጋር እንዴት ናችሁ? ዛሬ ደግሞ በአዲስ ነገር ከች ብዬላችኋለሁ። ሰላጣ ፈቶሽ አሰራር ይዤላችሁ መጥቻለሁኝ። እንደምትወዱት ተስፋ አለኝ። ለቤት አዲስ የሆናችሁ ሰብስክራይብ እንዲሁም ላይክ ሸር እያደረጋችሁ ቤተሰብ እንሁን። ቤተሰብ የሆናችሁ ደግሞ ላይክ እንዲሁም በኮሜንት ሸር እያደረጋችሁ ከጎን የሆኑ እና ሰላጣ ፈቶሽ አሰራር ይዤ መጥቻለሁ። ያማረ በጣም በቃ ላይን ጥድት ያለ ስበሉት የሚጥም ማለት ነው። ምርጥ ሰላጣ ፈቶሽ አሰራር ይዤላችሁ መጥቻለሁ። አበረታቱኝ ከነ መጨረሻው አሰራሩን ይዤላችሁ መጥቻለሁኝ። ሰላጣ ፈቶሽ መቼም ማዲያም ክሽና ሆኖ የማያውቅ የለም። ላይክ ሼር እንዲሁም ሰብስክራይብ እያደረጋችሁ አበረታቱኝ የኔ ውድ ፋሚሊዎች ማለት ነው። ይኸው ቤተሰቦቼ ከሴንም አጥቤ መዘፍዘፊያ ላይ እንትን ብዬዋለሁ አቆይቼው ከዛ ሰለዬ ጋር አስቀምጫለሁ ማለት ነው። እዚህ ጋር ከሳለኝ አጥቤ ያለሁኝ እዚህ ጋር ደግሞ ከእንትን ጀርጀር ማለት ነው። እዚህ ጋር ቃሪያ ቀዩ ቃሪያ አለኝ። በብርቱካኑ ነበር ግን የብርቱካኑ በጣም ያምራል። የብርቱካኑ አልቋል የለም ማለት ነው። እዚህ ጋር ሁለት ቲማቲም አለኝ። እዚህ ጋር ደግሞ ቀይ ሽንኩርት አለኝ ማለት ነው። እዚህ ጋር ኪያር ሁለት አለኝ እና ያበደ ሰላጣ ፈቶሽ ሰራ ነው ዛሬ። በነገራችን ላይ በጣም ነው የሚመቸኝ ሰላጣ ማለት ነው። ምግቡ ራሱ የሚወሰደኝ ከሰላጣ ጋር ነው እላችኋለሁኝ። አሁን እንደዚህ አድርጌ ስላዘጋጀሁኝ መከታተፍ ብቻ ነው ማለት ነው። ከታተፌ ኩብስም አለኝ። ኩብስ መሐመስ ሰላጣ ፈቶሽ ከኩብስ መሐመስ ጋር ነው። ስጋ ደግሞ ሳህኔን አቅርቤ ያለሁኝ ስጋ ከተፈየን አቀራርቤ ያለሁ። ከዛ ከታተፌ ደግሞ እመለሳለሁ ማለት ነው። ምክንያቱም የሚቀርጠኝ የለም ራሴ እየቀረብኩ ስለሆነ። ይሄ ውድ ቤተሰቦቼ ከታትፌ ጨርሻለሁ። በጣም የሚያምር ሰላጣ ነው የከታተፍኩት ማለት ነው። ሁሉንም ከታትፌ ጨማምሬ በነገራችን ላይ ማለት ነው። ቀይ ሽንኩርት ለሰላጣ እንዴት አባቱ እንደሚጥም የምር ሞክሩት። ቀይ ሽንኩርት ጋር ማለት ነው በጣም ነው የሚጥመው። የሰላጣ ጣዕም ይኖረዋል ማለት ነው። እዚህ ጋር ደግሞ ሎሚ ያለች ሎሚዋን ደግሞ ልጨዋን ፍራዋን ልሰራት ነው ማለት ነው። አበባ ተላይ ዲኮር ልሰራበት እና እንዴት አያችሁት? ሰላጣዬን ሰላጣ ፈቶሽ እና በጣም የሚጥም ሰላጣ ነው። ለጤናም አሪፍ የሆነ ምግብ ነው። እናንተም ሰርታችሁ ሞክሩት የኔ ውድ ቤተሰቦች ማለት ነው። ለቤቴ አዲስ የሆናችሁ ሰብስክራይብ እንዲሁም ሸር እያደረጋችሁ ቤተሰብ እንሁን። አበረታቱኝ። አብረን እንስራ፣ አብረን እንደገላችኋለሁ ውድ ቤተሰቦች እና ይሄንን ከታትፌ ስለጨረስኩኝ ሎሚን ደግሞ ለእልጥና ፍራውል ሰራዋለሁኝ ማለት ነው። ሌላውን ጨራርሻለሁኝ። በነገራችን ላይ ፈቶሹን የሚጠቀሙት ግማሻቸው ኩብስ አይጨምሩም፣ ግማሻቸው የኩብስ ጋር ነው የሚኖሩት እና እንደፈለጉ ራሳቸው ናቸው የሚጨማምሩት። ኩብሱን ጨምሬ እንዲያልሳያችሁ ማለት ነው። ግን ያኔ ለዲኮሩ ራሱ በጣም ነበር የሚያምረው አብሬ ጨምሬው ቢሆን ማለት ነው። ነገር ግን እንደዚህ ተጨማመርኩኝ በኋላ ሎሚና ጨው ብቻ ነው የሚጨመርበት። ናና እንጨምርበታለሁኝ። ያንን ማደርገው ደግሞ ሊበሉ ሲሉ ነው። አሁን በጨማምርበት ሎሚ ምኑን እንትን ያል ውሃ ይበዛበታል ማለት ነው። እንደዛ ለመጨማመር መቼም አሳዩኝ አይባልም። ያንን ላላሳያችሁ እችላለሁኝ ማለት ነው። እና ይሄው ኩብሴንም እዚህ ጋር ከምሻለሁኝ ማለት ነው። ኩብሱን ቆራርጬ እንትን ይሄ ነጭ ሽንኩርት ቦድራውን እና ምልህ ጨምሬ ያለው ማለት ነው። ዘይቱን አድርጌ በፎሩን እንትን አልኩት ማለት ነው። አደረኩት በቃ ኩርሽም ነው የሚለው ሰላጣው ጋር በጣም የሚጥመው ማለት ነው። የምር የሌለ ነው ጣዕም የሚያመጣው እና እንደዚህ አድርጌ ጨራርሻለሁ። አሁን እቺን ሎሚን ፍራወል ልሰራ ነው። ጨማምሬ ዘይት ምናምን ሎሚ እንዲያላሳያችሁ አሁን የሚበላ አይደለም። ራሳቸው ሊበሉት ሲሉ ስለሆነ የሚጨማምሩት ማለት ነው። ምንም ሌላ የሚጨማመርበት ነገር የለም። ግን ሰላጣው ያበደ ነው እላችኋለሁ። በጣም ያምራልም ስበሉትም ራሱ ጣዕም አለው ማለት ነው። እኔ በነገራችን ላይ ሰላጣ መመገብ
ብዙም አልወድም ነበር በፊት። እዛ ሀገር ተመጣሁ ግን ያ ሰላም ምግቡ ያለ ሰላጣ አይበላኝም ማለት ነው። አያችሁት? ኮበሱ በጣም ነው የሚጥመው ራሱ በርበሬ ትንሽ ስናረግበት ያው የነሱ በርበሬ ቀይ ስላላለ ላያቀላውም እና ነው እንጂ ማለት ነው። በጣም ነው የሚጥመው የምር። እና ውድ ቤተሰቦቼ ቪዲዮዬን ከነመጨረሻው እያያችሁ በኮሜንትም አስቀምጡልኝ። ቤተሰብ አልሆናችሁም ቤተሰብ እንሆን፣ አብረን እንስራ፣ አብረን እንደግ። ከይቅርታ ጋር ግን ቪዲዮዬን ከነ መጨረሻው እያያችሁልኝ ማለት ነው። ቤተሰብ ያልሆናችሁ ደግሞ ቤተሰብ እንሆን፣ አብረን እንስራ፣ አብረን እንደግ። እኔም አዲስ ጀማሪ ነኝ፣ አበረታቱኝ። በነገራችን ላይ ቪዲዮ እንደዚህ አንዳንድ ነገሮች እየቀረኩ ለቅ ነበር፣ ነገር ግን ለመቀረጥ አይመቸኝም። የቲቪ ድምፅ ስላለ ሰውየው በጣም ስለሚያጮኸው ለመቀረጥ አይመቸኝም። ደግሞ መቁረጥ ስለማልችል ድምፅ ሲገባብኝ ለዛ ነው እንጂ አንዳንድ ነገሮች እየቀረኩ ብለቅ ለእኔ ጥሩ ነበረ። አዲስ የሆናችሁ ቤተሰብ እንሆን፣ ቤተሰብ የሆናችሁ ደግሞ ላይክ እንዲሁም ቪዲዮዬን ከነ መጨረሻው እያያችሁ ከጎን የሆናችሁ እንደምታበረታቱኝ ተስፋ አለኝ። እንዲሁም ሸር እያደረጋችሁልኝ ቢጠቅምም ባይጠቅምም ባያስደስትም ቪዲዮዬን ከነ መጨረሻው ብታውልኝ ለእኔ ደስ ይለኛል። ውድ ቤተሰቦች አበረታቱኝ። አብረን እንስራ፣ አብረን እንደግ። እንግዲህ ሰላጣዬ ይሄን ይመስላል። አቀላቅሌ ባላሳያችሁም እንደዚህ ያማረ ሰላጣ ነው እላችኋለሁ። ያው የዚህ ሀገር ከነመጨረሻ የሆነ ቪዲዮ እንኳን ለስራ ብል ማለት ነው ምግብ ከነመጨረሻው ለመቀረጥ አይመችኝም። አንዱ የብቻው ነው የሚበላው፣ አንዱ አምሽቶ ነው የሚበላው፣ አንዱ በጧት እያለ በቃ ሰዓት የላቸውም። ስለዚህ የሆነ ባንድ አድርጌ ለማሳየት ምግብ ራሱ ሰርቼ በጣም ነው የሚያስጠላው። ቤታችሁ ቢሆን ግን እንደምንም ብላችሁ ሰርታችሁ ለቪዲዮም ራሱ ረዘም ያለ ቪዲዮ ለመቀረጥ ይመቻል ማለት ነው። እና ውድ ቤተሰቦች አበረታቱ፣ ከጎን የሆኑ ቪዲዮዬን ከይቅርታ ጋር የምር ከነ መጨረሻው እይታ የለውም ቪዲዮዎች ስለተባልኩኝ እስኪ እናንተ ከጎን የሆናችሁ አግዙኝ እላችኋለሁ። ውድ ፋሚሊዎች ይሄን እናንተ ይጠፋችኋል ወይም አትችሉም ብዬ ሳይሆን ለእኔ ትንሽ ቢያግዘኝ ብዬ ነው። አበረታቱኝ። እንደምትወዱት ደግሞ ተስፋ አለኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።